በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስኪ እጃችንን እናውጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ። ክቡር አባታችን መልአከ ገነት መምህር ፋኖስ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የመንጋው ጠባቂ፣ የጸሎቱ መሪ፣ ክቡር የደብሩ ዋና ጸሐፊ፣ ክቡር ሊቀ ስዩማን ፍሬ ሕይወት ገብረ ሕይወት፣ በፉሪ ምስካበ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን ዋና ሂሳብ ክፍል የተወደዳችሁ ሊቃውንተ ቤተክርስቲያን፣ የተወደዳችሁ የሰንበት ትምህርት ቤት ወጣቶች፣ ከሩቅም ከቅርብም ወደዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር እንደምን አደራችሁ? እስኪ ያደራችሁ አመስግኑት። ምስጋናው ግን ያደረን አይመስልም። ካመሰገንን በደንብ እናመስግን። እግዚአብሔር አምላካችን ክብር ምስጋና ከእናቱ ጋር ይግባው። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ጻድቁ ተርጓሚው፣ ደራሲው፣ እግዚአብሔርን የሚፈራው እመቤታችንን በልዩ ምስጋና የሚያመሰግነው በሰው ዘንድ የተገፋው በእግዚአብሔር ዘንድ ግን የከበረው አባ ሕርያቆስ የተናገረው ኃይለ ቃል ነው። ይህንን ኃይለ ቃል በቅዳሴው ላይ በቅዳሴ ማርያም በምዕራፍ 1 ላይ የምናገኘው ኃይለ ቃል ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ወደ ጥንተ ታሪኩ ስንመለስ አባ ሕርያቆስ ጓደኞች የሌሉት እግዚአብሔርን ብቻ የሚያመሰግን በሰው ዘንድ የተጠላ ሰው የሚገፋው ሰው የሚንቀው እግዚአብሔር ግን ያከበረው ነው አባ ሕርያቆስ። አባ ሕርያቆስ እነሆ ከብሔረ ብንሳ የተገኘ ጻድቅ፣ የተለየ ልዩ የሆነ እመቤታችንን ዘወትር ባንደበቱ የሚያመሰግን የሚያከብር፣ ለእመቤታችን ልዩ ቦታ ያለው፣ እመቤታችንም ደግሞ እንደ ልጇ የምታከብረው ልዩ ቅዱስ ካህን ነው አባ ሕርያቆስ። የእግዚአብሔር ልጆች እንግዲህ አባ ሕርያቆስን ብንተርከው ሙሉ ቀን ውለን ብናድር አያልቅም። ከታሪክ ውስጥ ግን ከሁሉ በላይ ሰዎች የናቁት ነው አባ ሕርያቆስ። ሰዎች ያቀለሉት ነው። ካህን ሆኖ እንደ ካህን የማይታይ፣ አገልጋይ ሆኖ እንደ አገልጋይ የማይታይ፣ ሰዎች በልተው ትራፊ የሚሰጡት፣ ሰዎች ጥሩ ጎዳና ሄደው እሱን በሾክ መካከል የሚልኩት፣ ባልተመቻቸው ቦታ የሚላክ፣ ሌሊትና ቀን ለእግዚአብሔር የተካ፣ በእምነት እግዚአብሔርን ያከበረ ነው አባ ሕርያቆስ። ከዕለታት በአንድ ቀን ግን ይህንን ሁሉ ሲሰራ ጠላት ተነሳበት። ከጓደኞቹም አብረው ከሚያገለግሉት ውጪ ደግሞ በአካባቢው ያለ ሕዝብ በሙሉ በአድማ ተነሳበት። አድማ አደረጉበት። ይህ ያልተማረ እኛን ሊያስተዳድር እኛን ሊያገለግል ለኛ ቅዳሴ ሊያቀርብ አይገባም ብለው አድማ አደረጉበት። አድማ አድርገው ዝም አላሉም። ምን እናድርግ? ዝም ብለን ብናስወጣው ቤተ ክህነቱ ሊቆጣጠረን ይችላል፣ ሊቀ ጳጳሱ ሊቀየሙን ይችላሉ፣ እኛን ሊያግዱን ይችላሉ አሉና ከዕለታት በአንድ ቀን አባ ሕርያቆስን ትልቅ በዓል በሆነበት ትልቅ አገልግሎት በሚገለገልበት ሊቃነ ጳጳሳት ሊቃነ ካህናት በሚገኙበት ቅዳሴ እንዲገባ ፈረዱበት ይላል። የእግዚአብሔር ልጆች ሰው ከሚፈርድብን በላይ ያቆሰለን የለም። ሰው ዛሬ ብዙ ነገር ያቆስላል።
ሰው ዛሬ ይገፋል፣ ሰው ዛሬ ያስለቅሳል፣ ሰው ዛሬ ይቀማል። ቀምቶ ደግሞ ባንተ ያማኛል። ወደ ቤተ ክርስቲያን ስትሄድ ጠላት አይወድም። ወደ ቤተ ክርስቲያን ስትሄድ ጓደኛ አይወድም። አንተ መሄድ የሚገባህ ጫት ቤት ነው። አንተ መሄድ የሚገባህ ዝማሬ ቦታ ሳይሆን አንተ መሄድ ያለበት ጭፈራ ቤት ነው እያለ ዓለም የምትጨፍርበትን መንገድ ያመቻችልሃል፣ የምትዘምርበትን መንገድ ይዘጋብሃል። አዎ ከቤተ ክርስቲያን ጎዳና ይልቅ የዓለምን ጎዳና ወርቅ አስመስሎ ያሳይሃል። የቤተ ክርስቲያንን ጎዳና ዙሪያውን በሾክ ያጥርብሃል። ምን ቄስ አለ፣ ምን ጳጳስ አለ፣ ምን ዲያቆን አለ እያለ መንገዱን ለማጠር ይሞክራል። ጠላት መንገድ ቢያጥር እግዚአብሔር ግን ከፍቶኛን ይሰበስበናል። ክብር ምስጋና ለአምላካችን ይሆን። አስተውላቸዋል። ትናንትና ከዛሬ 2 ዓመት በፊት ቤተ ክርስቲያን በኮቪድ ወረርሽኝ ኮቪድን የምታስተላልፍ መስሏቸው በሯን ዘግተውባት በወታደር ጠባቂ መንገድ ተዘግቶብን ነበረ። ልጅ እንኳን ክርስትና እንዳይነሳ መንገድ ጠላት አጥሮ መንገዱን ዘግቶ ነበር። የከፈተው ግን የድንግል ማርያም ልጅ ነው። ክብር ምስጋና ለአምላካችን። ኢትዮጵያውያን ኦርቶዶክሳውያን ሁላችንም የተከፈተልን በር አለ። ሁላችንም የተሰጠን መንገድ አለ። ያን መንገድ ግን በሁለት ጎዳና እየተጓዝንበት ትክክለኛውን ጎዳና መያዝ አንችልም። ቅዱስ ኤርምያስ ሲናገር ምን አለ? አዎ 2 መንገድ አለ፣ አንተ ግን አንዱን መንገድ ያዝ። ያ መንገድ መልካምን ነገር ያሳይሃል፣ በእሾህ መካከልም አትሄድም። የተስተካከለውን መንገድ ከያዝክ ግን የቀረበል ነገር አለ አለ። ትንቢተ ኤርምያስ ምዕራፍ 6 ላይ የቀረበል መንገድ አለ። ምንድነው የቀረበው? 2 ነገር፣ እሳትና ውሃ። ምንና ምን? ምንና ምን? እሳትና ውሃ። እጅህን ወደ መረጥከው መስደድ ይገባሃል አለ። ኦርቶዶክሳውያን ዛሬ ምን ላይ ነው እጃችን ያለው? በሙስና ላይ ነው ያለው? በማስመሰል ላይ ነው ያለው? በፍጹም ክርስትና ላይ ነው ያለው? የኛ ልብ የኛ እጅ የቱ ጋር ነው ያለው? ዛሬ መምረጥ ያስፈልጋል። እሳትም ውሃው ቀርቧል። ውሃውን ብንፈልግ መልካም ሕይወት እናገኛለን። ውሃ በ2 ነገር ይጠቅማል። አንድ ሲጠማችን ይጠቅመናል፣ ሁለተኛ ደግሞ አጉል አድርገን ብንጠቀምበት ይገለናል። እሳትም እንደዛው ለምግብ ማብሰያ ይጠቅመናል፣ አብዝተን ብናደደው ደግሞ ሕይወት ያጠፋል። ዛሬ የትኛውን መርጠናልኛ? ያነሰውን ወይስ ደግሞ የበዛው? ዛሬ ዓለም የወደደችው ግን የበዛው እሳትን ነው። ለዚህ ነው ዛሬ ብዙዎች ከዝማሬው ይልቅ ጭፈራ፣ ከምስጋናው ይልቅ ሐሚታን ይወደር ነው። እናንተን ማለት አይደለም። እናንተም ሐሚታውን ትታችሁ መጣችኋል፣ ንስሐ ገብታችኋል፣ ስጋውን በልታችኋል፣ ደሙን ጠጥታችኋል። ታዲያ ስጋና ደሙን የበላ እኮ ፍጹም ክርስቲያን ነው። ስጋው ደሙን የተቀበለ ሰው ዓለምን አያይም። የሚያየው ማንን ነው? ከኔ ጋር ናችሁ? ማንን ነው የሚያየው? እግዚአብሔርን፣ የእግዚአብሔርን መንገድ ነው የሚያየው። ስጋው ደግሞ ያልተቀበለስ ይሄኛውን ባደርገው ይሄኛው ይጎልብኛል፣ ቤተ ክርስቲያን ዝም ብዬ ብሄድ ከሥራ አባረራለሁ ይላል። ዓለም እንዲህ ነው። ይሄኛውን ነገር ካለበስኩት እከሌ ይጠላኛል፣ ይሄኛውን ደግሞ ብለብሰው አዎ እግዚአብሔር ይቀየመኛል። በመሃል ላይ የሚያሸንፈው የእግዚአብሔር ልብስ አይደለም፣ የሰው ልብስ በልጦብናል። የዓለም ልብስ በልጦብናል። ያንን ስለለበስ ነው እሳቱ ዛሬ ዕለት ዕለት እየነደደ የምንሰማው ሁሉ መከራ ነው። የምንሰማው ሁሉ ችግር ነው። ሰው ሞተ፣ ሰው ተገደለ፣ ሰው ተፈናቀለ እንጂ የምንሰማው ሌላ የምንሰማው ነገር የለም። ይህ ከምን መጣ ብንል ከሚያጨበጭቡት ጋር እናጨበጭባለን፣ ከሚያድሙት ጋር እናድማለን፣ ከሚገፉት ጋር እንገፋለን። የእግዚአብሔር ልጆች አባ ሕርያቆስን እየገፉት እናዋርደዋለን። መጨረሻና ቅዳሴ ገባ። ጳጳስ እያለ አለ አንተን መቀደስ ያለብህ፣ እነሱ ሊያዩ ይገባል ሙያህን አሉት። አንተ እኮ ማትረባ አገልግሎት የማትችል ነህ። ስለዚህ ጳጳሳቱ አይተው ይፍረዱብህ። ህዝቡማ እንዴት ተፍቶሃል አሉት። ህዝቡማ ንቆሃል አሉት። ሰው የናቀውን ማን ያከብራል? ኧረ ተናገሩ። ሰው የናቀውን ማን ያከብራል? ሰው የናቀውን ማን ያከብራል? እግዚአብሔር የናቀውንስ ዓለም ታነሳዋለች? አዎ ዘጸአት 20 ላይ ምን አለ? ዘጸአት 20 ላይ ሲናገር ምንድነው? ማነው? ዘዳግም 22 ላይ እንዲህ አለ እኮ
አዎ በሰው ዘንድ ቢጠላ ሰው ያስታርቀዋል፣ በእግዚአብሔር ዘንድ ቢጠላ ግን ማንም ማስታራቂ የለውም። አያችሁ። ስለዚህ ማንም ማስታራቂ የለውም። ስለዚህ ይህንን ሕግጋት የሚጥስ ሁሉ በእግዚአብሔር ዘንድ የተጠላ ነው። የተጠላ ነው። በአለባበሱ ስርዓትን የሌለው ሁሉ በእግዚአብሔር ዘንድ የተጠላ ነው። ዛሬ ሁላችንም ምን ሆነን ነው እየተባላን ያለ ነው ቢባል በእግዚአብሔር ዘንድ አንድ ያሳዘነው ነገር አለ። ለንስሐ አልተመለስንም፣ ለይቅርታ አልተመለስም። እነዛም ሰዎች ለይቅርታ ልብ አልነበራቸውም። አደሙበት ግባ አሉት። ጳጳሳቱን አቀርበው እሺ ግን እናንተ ብትገቡ አይሻልም? ኧረ አንተ ነህ እንጂ እስኪ ጳጳሳቱ ህዝቡ ጠልቶሃል። እንግዲህ ድንግል ማርያም አንቺ እንደማትጠይኝ አውቃለሁ አለና ቅዳሴ ገባ። አያችሁ፣ ቅዳሴ ገባ። ቅዳሴው ሁለት አይነት ቅዳሴ ነው። የመጀመሪያው ቅዳሴ ስርዓት ይባላል። አዎ ስርዓት ይባላል። ስርዓት የሚባለው ቅዳሴ እነሆ እስከ መቼ ነው ቢባል ቄሱ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ከቁርባኑ አይቀበል። አዎ ይህን እስከሚል ድረስ ስርዓተ ቅዳሴ ይባላል። አያችሁ፣ የስርዓት ቅዳሴ ይህንን አከናውኖ ፍሬ ቅዳሴ ሁለተኛው ቅዳሴ ላይ ሲገባ የሚያውቀውን ቅዳሴ ሊቀድስ ሲዘጋጅ አይ አሉት፣ እኛ የምንልህን እንጂ አንተ የምትለውን አይደለም፣ እኛ የምንልህን ትቀድሳለህ አሉት። ኧረ እባካችሁ በትህትና ለመናቸው። አይሆንም፣ አንተ መሀይም ነህ። አዎ ህዝቡ ጠልቶሃል። የእግዚአብሔር ልጆች በግዕዝ ጋጋታ፣ በዝማሬ ጋጋታ፣ ጧፍ በማብራት ጋጋታ እግዚአብሔር ይቅር አይልም። አያችሁ፣ በዚህ አይደለም ግዕዝ በማወቃችን አነጋገር በማቀለጣፋችን አይደለም ገነት የምንገባው። እስመ በትሕትና ረከበልና ትሕትናን የያዘ እሺታን የያዘ እሺ ያለ ነው አዎ መንግሥተ ሰማያትን የሚያወርሰው። ንስሐ የገባ ሥጋው ደሙን የተቀበለ ኢሳይያስ 1:17 እሺ በሉ፣ እሺ ብትሉ የምድርን በረከት ትበላላችሁ፣ እሺ ባትሉ ግን ሰይፍ ይበላችኋል እንዳለ ዛሬ የዓለም ጋጋታ ዕውቀቱና ዲግሪው ሳይሆን እሺ ማለቱ መንግሥተ ሰማያትን ያወርሳል። ዛሬ እህቶቻችን ወንድሞቻችን አስቀድስ፣ ምን ችግር አለው ብትወው? ቤተ ክርስቲያንን እግዚአብሔር ቤተ ክርስቲያን ብቻ አይደለም። አስራት በኩራት አውጣ ቄሶቹ ስላሉ ነው ወይ? እኛ የምንለው ይሄንን ነው። እሺ የለም። ጾም ጸልይ፣ ባልጾም ምን ችግር አለው? እባክህ ከጫት ባርነት ውጣ፣ ጥቅስ ንገረኝ ይላል። ጥቅስ ንገረኝ ሲጀምሩ አልጠየቀም፣ ሲነገረው ጥቅስ ይጠይቃል። ትንቢተ ኢሳይያስ ምዕራፍ 16 ላይ መጨረሻው ትውልድ ወጣቱ ሁሉ ቀንበጥ ቅጠል እየበላ ራሱ ያብዳል ይላል። ጫት ቀንበጡ እንጂ እንጨቱ አይበላም። እግዚአብሔር ወደ ልቦናችን ይመልሰን። ሁሉም ዛሬ እዛ ላይ ወደቀ። አዎ የጫት ባሪያ፣ አዎ የሱስ ባሪያ፣ ሃይማኖት የሚጠላ ትውልድ አፈጠረን፣ ትውልድን አስገኘን። ልጆቻችንን መስቀል ከማሳለም ይልቅ ግሩፕና ቡድን እናሳያቸዋለን። ልጆቻችን ያንን ጎዳና ተከትለው እናቱን ሽባ ሲሉ ይውላል። እግዚአብሔር ከዚህ ሕይወት ያድነን። ወደ ቤተ ክርስቲያን ልጆቻችን እንድናመጣ እግዚአብሔር ይርዳል። ቄስን አይተነው አይደለም፣ ቄስ የሚለውን ቃል ሰምተን ነው መንግሥተ ሰማያትን ምንወርሰው። እኛን ብታዩ ልትሰናከሉ ትችላላችሁ፣ ግን የማያሰናክለው የእግዚአብሔርን ቃል ከያዛችሁ ሕያው የእግዚአብሔር ልጆች ትሆናላችሁ። ክብር ምስጋና ለመድኃኔዓለም ይሁን። ካህናትን ሲመር ሐዋርያትን ሲመር ከተለያየ ቦታ ነው የመረጠው። ከተለያየ ቦታ የተመረጡት ሰዎች ሁሉም አንድ አልሆኑም። 12ቱ ሐዋርያት አንድ አልነበሩ። አንዱ የሚክደው፣ አንዱ አሳልፎ የሚሰጠው፣ አንዱ ደግሞ መልኩን እያየ ብቻ የሚያጨበጭብ፣ ግማሾቹ ደግሞ እውነተኛውን ክርስቶስን ተከትለው የሚኖሩ ነበሩ። ከዛ ውስጠኛ የትኛው ጋር ነን ያለ ነው? አዎ ምኑን ነው እያየን የምንከተለው? መልኩን እንዳናየው ደም ግባት የለው። ፊቱ፣ ሰውነቱ፣ ጨርቁ በሙሉ በደም የተለወሰ ነው። መድኃኔዓለም እንዴት ብለን ፊቱን እናያለን? ምኑን እናያለን? እሱን ለማየት ድንግልን ማየት ያስፈልጋል። ድንግልን ማየት ያስፈልጋል። እመቤታችንን ማየት ያስፈልጋል። ከሷ የነሳው ስጋ፣ ከሷ የቆረሰው ስጋ፣ ከሷ የቀዳው ደም አለ። እሱ ከቀራንዮ ላይ ተንጠልጥሏል። ክብር ምስጋና ለአምላካችን ይሁን። እሱን የምናየው በሷ ነው ክርስቲያን። አያችሁ፣ እሱም አባ ሕርያቆስም
ልጇን በእናቱ እንደሚያየው አመነ ይላል። ልጇን በማ ከኔ ጋር ናችሁ? ልጇን በማ በእናቱ የአድመኞቹንና የክፉ ሰሪዎቹን ድምፅ ተወና እሱን በሷ አየ። የዚያን ጊዜ እባካችሁ ሲላቸው አይሆንም ሲሉት መንበሩ ላይ ተደፍቶ አለቀሰ ይላል። ከኔ ጋር ናችሁ? ምን ሆነ ይሄ መሃይም? እንዴት ብሎ ሊወጣው ነው? ህዝቡ ሁሉ ይጠብቃል እሱ ሲዋረድ፣ ህዝቡ ሁሉ ይጠብቃል እሱ ሲሰደብ። ይህንን እየጠበቀ እያለ ህዝቡ እንባውን ረጨት አድርጎ ሲያለቅስ እመቤታችን በመንበሩ ስዕል ላይ ተገለጸችና አታልቅስ አለችው። ክብር ምስጋና ለእመቤታችን። አታልቅስ እመቤቴ ተዋርጃለሁ እኮ አላት። አትዋረድም። እነሱ በአፋቸው ክፉ ተናገሩ፣ አንተ በአፍህ እውነት መስክር። ምን ብዬ? እሱ ሲነጋገር ከእመቤቴ ጋር እነሱ አላዩ። ምን ብዬ ሲላት ጎሳ ልቤ ቃለ ሰናየ፣ ጎሳ ልቤ ቃለ ሰናየ፣ ጎሳ ልቤ ቃለ ሰናየ በል። ልቦናዬ በጎ ነገር አወጣ፣ ልቦናዬ በጎ ነገር አወጣ፣ ልቦናዬ በጎ ነገር አወጣ በልና ተናገር አለችው። የዚያን ጊዜ ድምፁን አሰምቶ ጎሳ ልቤ ቃለ ሰናየ ሲል ያደመው ሁሉ አንገቱን ደፋ። የእመቤታችንን ስም የያዘ አንገት ያስደፋል ጠላትን። ክብር ምስጋና ለእመቤታችን ይሁን። ጠላት አንደበቱ ተዘጋ፣ አንገቱ ተደፋ። አባ ሕርያቆስ ከፍ አለ እመቤታችን ይዞ። እኔስ የእመቤቴን ውዳሴ እናገራለሁ፣ በማብዛት አይደለም በማሳጠር ነው። አዎ የኔስ የእመቤቴን ልዕልና እናገራለሁ። አዎ በግፍና በሐሜት አይደለም፣ ጥሩ አንደበት ባለው ድምፅ እናገራለሁ ካለ በኋላ መጨረሻ ላይ ምን አለ? ማርያም ሆይ የሚበላውን የሚጠጣውን መጠጥ የሚበላውን ምግብ አስገኝተንሽልናልና ማርያም ሆይ እንወድሻለን አለ። ክብር ምስጋና ለአምላካችን ይሁን። ክብር ምስጋና ለእመቤታችን ይሁን። ማርያም ሆይ በሉ እስኪ ሁላችሁ ትወዷታላችሁ። እስኪ ማርያምን የምትወዱ ያው ግማሽ አረን ያጨብጨቡ አላልኩም እንዴ? ጥላችሁን እስኪ ዝቅ አድርጉ። ማርያምን የምትወዱ አሁን ታቦት ያከበሩት ቆመዋል አይደል? እናንተ ቁጭ ብላችኋል። ግን ታቦት ያከበሩት ትናንት 8 ሰዓት 7 ሰዓት ጀምሮ ዋዜማ ቆመው ነው። እነሱ አልደከማቸውም። እስኪ ብድግ በሉ ስፖርት እንስራበት እስኪ አንዳንዴ። አዎ ሲያውን ማርያምን የሚወድ ጥላውን ዘግቶ ማርያም እንወድሻለን ለማለት ይዘጋጅ። አዎ እስኪ ማርያምን እንወድሻለን የሚል መቼም አንድ እጅ አልተሰጠም ለኛ አይደል? ቅድም የሚዘምረው ወንድም አይታችኋል። እንግዲህ እዛ ስራ ይሰራል፣ እዚህ ደግሞ እዛ ያስከብራል፣ እዚህ ደግሞ እግዚአብሔርን ያመሰግናል። እንደ ማታው ተማሪ እንደ ኒቆዲሞስ ስራውን እዛ ሰርቶ የሚለበሰውን ለብሶ ደግሞ እዚህ የሃይማኖቱን የማይጠሙን ክሩን አስሮ ነጠላውን ለብሶ እመቤታችንን ቤተክርስቲያንን ያገለግላል። አይታችኋል አይደል? ኧረ ክብር ምስጋና ለአምላካችን ይሁን። ማርያምን የምትወዱ ታዲያ ከፍ አድርጉና መስግኗት በደንብ። ማርያም ሆይ በሉ። ኧረ አይሰማም። ጠላት ይቃጠል። ኧረ ጥሯት። እንወድሻለን። ተወዷታላችሁ። በምንድን ነው የምትገልጿ? መውደዳችሁ። ስለዚህ ማርያም ሆይ እንወድሻለን አለ። እንግዲህ ዛሬ ታቦት የወጣበት ትልቁ ምክንያት ትልቁ ነገር ምንድነው ቢባል እመቤታችን አስቀድማ ስደት ተሰዳለች፣ ወደ ግብጽ ሄዳለች። ሕፃኑን አዝላ ከዮሴፍ ከሶሎሜ ጋር ወደ ግብጽ ተሰዳለች። በግብጽም አርፋለች። በዛ መከራውን ሁሉ ታግሳ 3 ዓመት ከመንፈቅ ያህል በስደት ዓለም ውስጥ ከኖረች በኋላ እነሆ የእመቤታችን ፍቅር ያለባቸው እመቤታችንን ይሹ ስለነበር በአንዲት ቦታ ስሟ ደብረ ምጥማቅ በምትባል ቦታ ላይ ቤተ መቅደሷን ሰሩ ይላል። ምኗን ሰሩ? እንደናንተ ማለት ነው። እዚህ ጋር እንደሰራችኋት ዙሪያው ቢጠብ እመቤታችን ጠበበኝ አትልም። ዋናው በቦታው መጥበብ በቦታው ማነሳውን እመቤታችን በእኛ ልብ ውስጥ ሰፊ ቦታ አላት። ክብር ምስጋና ለእመቤታችን ይሁን። ሰፊ ቦታ አላት እመቤታችን። አያችሁ ወጣቶች፣ ሕፃናቶች እስኪ የወለዳችሁን ልጆች እናቶቻችሁን ምን አይነት ቦታ አላችሁ በልባችሁ ውስጥ? ምን አይነት ልብ ነው ያላችሁ? ሰፊ ነው ጠባብ ነው? እስኪ ሰፊ ነው የምትሉ የእናቴ ስም የእናቴ ክብር የእናቴ ነገር ሰፊ ቦታ አለው በእኔ ልብ ውስጥ የሚል እስኪ ልጅ
እስኪ ሰፊ ቦታ አለው ታዲያ እናትህን እንዲትሆን እያልክ የምትሳደበው ያንተ እናት አይደለች? ሰፊ ቦታ ካላት የጎረቤት እናት ያንተ አይደለች? አዎ ይቅር በይ እንበልና መስግናት እናትህን። በእውነት ይቅር በይ ሰፊ ቦታ አለሽ በሉና መስግናት እናታችሁ። ስለዚህ እመቤታችንን ሰርታቸዋል። እንደዛ ደብረ ምጥማቅ እንደኖሩት ያቺ የደብረ ምጥማቅ ቦታ አሁን ዘይቱን ማርያም እየተባለች ትጠራለች። ያማረች ቦታ የምትጣፍጥ ቦታ ነች። በዛ ቦታ ላይ ህዝቡ ቤተ መቅደስ ሰርቶ እመቤታችንን ያመሰግናት ነበር። እመቤታችንን ያከብራት ነበር። እመቤታችንን ሲያከብሯት ደግሞ በፍጹም ልብ ነው። ስንክሳሩን አንብቡት የዛሬው። በፍጹም ልብ ያከብሯል፣ በፍጹም ልብ ይወዷል፣ በፍጹም ልብ እመቤቴ ብለው አይጠቅሙም። ቢርባቸውም ከእመቤታችን ምስጋና በቀር ሌላ አያውቁም። ግብፃውያን ልብሳቸውን አይቀይሩም፣ ስርዓታቸውን አይተውም ግብፃውያን። ይህንን እያደረጉ እመቤቴ እያሉ ሲሏል፣ እመቤታችን ደግሞ ህዝቡ አስቀድሶ ሲወጣ በአውደ ምሕረት ሲሰበሰብ ህዝቡ እመቤታችን በጉልላቱ ላይ ትታያቸው ነበር ይላል። በምኗ ላይ? ኧረ ንገሩኝ፣ በምን ላይ ትታይ ነበር? በጉልላቱ ላይ ስትታይ እመቤታችን ሲያመሰግኑ ደግሞ ኢአማንያን ሙስሊም ወንድሞቻችን እህቶቻችን ህዝቡ እንዴት ነው ልል የሚለው ምን አግኝቶ ነው እያሉ ወደ ቤተ ክርስቲያን ሲመጡ በጉልላቱ ላይ እመቤታችንን እስላሙም ክርስቲያኑም ያያት ነበር። ለማሳጠሪያ ያያት ነበር። የዚያን ጊዜ ምን አደረጉ? ግንቦት 21 ቀን ለመጀመሪያ ጊዜ ከታየች በኋላ ሁሉም እመቤታችን መታየቷን ሲያውቁ ሳይዋት እመቤታችን አንቺ እናት ካለሽን እንዲህ የምትባርኪን እንዲህ የምትታይን ከሆነማ ዝም ብለን አንቀመጥም አሉ። ምን እናድርግ? በዛሬው ቀን በታየችበት ቀን አንድ ነገር እናድርጋሉና ሙስሊሞችም ክርስቲያኖችም ተማክረው ምን እናድርግ? እመቤታችን እንድትባርከን እኛም መባረክ አለብን፣ ያለንን አምጥተን በደጇ ማረፍ አለብን አሉ። በየት ማረፍ? ኧረ በየት እንረፍ? ኧረ አይሰማም። በየት እንረፋሉ? በደጇ እንረፋሉ። የዚያን ጊዜ ይህንን ብለው በአንድ ልብ ተነጋግረው የእግዚአብሔር ልጆች የሚገርመው ሙስሊሞቹ በራሳቸው በካህናት እየሄዱ ንስሐ እየገቡ ወደ ቤተ መቅደሱ በዓመቱ መጡ። ከበዓሉ ከመድረሱ በፊት ዙሪያውን በቤተ መቅደሱ ዙሪያ አጎበር ወይም ደግሞ ድንኳን ተከሉ። የዚያን ጊዜ እመቤታችን ያን ድንኳን ተክለው ህዝቡ እሷን ለማየት ሲጓጓ የልቦናቸውን መሻት አወቀች። እመቤታችን የዶኪማስን ጓዳ የዶኪማስን ወይን ማለቅ ያየች፣ ለልጇ ያሳሰበች፣ ወይን የላቸውም የሚጣፍጠው ወይን የለም ያለች እመቤታችን ዛሬ እኔ እናንተ መካከል ወይኑ አልቋል፣ የሚጣፍጥ ነገር የለም። ተናግረን መራራ፣ ዘምረን መራራ፣ አስታርቀን ሰሚ የሌለው፣ ሰብከን አድማጭ የሌለው፣ ከጭብጨባና ከጧፍ ማቃጠል ውጪ ሌላ ትርፍ ያላገኘን ሁላችንም ኪሳራ ውስጥ የወደቀን ነጋዴዎች ሆነናል። ክርስቲያን ሁላችንም አዎ ሁለት ዓለም ነን። ገብርኤል ማርያም ሲባል ሁላችንም ጥያቄ ምልክት ውስጥ ነው ያለነው። በአብዛኞቻችን ማርያም የምናቃት ቡና ጥደን ጉዝጓዝ ጎዝጉዘን ሻማ ከማብራት ውጭ እመቤታችንን አናውቃት። አዎ ብዙዎቻችን ንግሱን እንሄዳለን፣ ታቦት እናወጣለን፣ እናከብራለን። ከዛ ስንመለስ አስራታችንን ሰጥተን የቀረው ገንዘባችን ከመቶ 10ን ሰጥተን 90 እንኳን ቤት እንዳይደርስ ለማንም ለማያመን ጎመን መግዣ ሰጥተን ነው የምንመለሰው። በረከቱ ጎመኑ ላይ ጉዝጓዙ ላይ በረከት የለም። በፍጹም ልብ ሻማው ላይ አይደለም እግዚአብሔር ያለው። ዋናው እግዚአብሔር ድንግል ማርያም ያለችው ልብ ላይ ካልሆነ ጉዝጓዙ ብቻውን ክህነት ወይም ደግሞ እምነት ሊሆን አይችልም። ከኔ ጋር ናችሁ? ሐዋርያው ቅዱስ ያዕቆብ በምዕራፍ 2 ቁጥር 17 ላይ ምን ይላል? እምነት እስኪ በሉ ኧረ አይሰማም፣ ያለ ሥራ የሞተ ነው። ምን ያለ ነው? ምን? እምነት ያለ ሥራ የሞተ ነው። እዚህም ክርስቲያን፣ እዛ ዓለማዊ፣ እዛ ደናሽ፣ እዚህ ዘማሪ፣ እዚህ አስቀዳሽ፣ እዛ ገሃሚ፣ እዚህ ደግሞ ረጂ፣ እዛ ደግሞ ቀሚ ከሆነ ክርስትናችን የሞተ ነው። መሆን ያለብን በፍጹም ልባችን ነው፣ በፍጹም ሕሊናችን ነው፣ በፍጹም ምግባራችን ነው። ሐዋርያው ቅዱስ ጳውሎስ ወደ ሮም ሀገር ሲጓዝ አንዲት ሴት ነበረች። ይህች ሴት ሮምና ትባላለች። ማን ትባላለች?
ኧረ ተናገሩ። ማን ትባላለች? ሮምና ትባላለች። ጣዖት የምታመልክ ልጆችን በማደጎ የምታሳድግ ነው። እሷን ሄዶ ሰብኮ አጽናናትና ከዕለታት አንድ ቀን ከጣዖት ከእግዚአብሔር አላት። እግዚአብሔር ይሻላል አለች። ጣዖቱን ትተያለች ብላ ሲላት አዎ ብላ አቃጠለችው። ከዛ በኋላ አስተማራት፣ ከጣዖት አላቀቃትና ከሷ ፈቀቅ አለ። በአመቱ ደብዳቤ ጻፈላት ለሮምና። ምን የሚል ደብዳቤ? እመቤቴ ሆይ አለ። በሉ እስኪ ዛሬ መናፍቅ ይቃጠላል እመቤት ስላለን እመቤታችን። በሉ እስኪ ኧረ አይሰማም። ምን የወረገን ህዝብ እንዲህ ነው እንደ ድምፁ። እመቤቴ ሆይ እርስ በራሳችን እንዋደድ ዘንድ እለምንሻለሁ። ምንና ምን? እርስ በራሳችን እንዋደዳለን። እስኪ የምትዋደዱ፣ እስኪ ያልተጣላችሁ፣ እስኪ ፍቅር ያላችሁ፣ እስኪ ያልተማማችሁ፣ እስኪ ድንበር ያልገፋችሁ እመቤታችን ሆይ እርስ በራሳችን እንዋደድ ዘንድ እለምንሻለሁ በሏት እስኪ። አዎ ሁላችንም ጉድለት አለብን። አይበቃንም ቂሙ፣ አይበቃንም ዘረኝነቱ፣ አይበቃንም መለያየቱ። እኛ ሁላችንም ሰው ነን። ምንድነን? እስኪ ሰው አይደለሁም የሚል እስኪ ሰው ነኝ የሚል እኔ ሰው ነኝ በቋንቋ የማልመካ ሰው ነኝ የሚል ያመስግኑት እግዚአብሔር። ሰው ነን። ሰው አድርጎ ባሪያው በአምሳሉ የፈጠረን እሱ ነው። አያችሁ፣ ሰው አድርጎ የፈጠረን ሰው እንድንሆን ያደረገን እሱ ነው። ሁሉም ሰዎች ሰው እንደሆኑ ስላወቁ እነሆ ድንኳን ተከሉ። ከዛ በኋላ በዛሬው ቀን እመቤታችን ተገልጻ ከግንቦት 21 ቀን እስከ ግንቦት 26 እስላምም ክርስቲያንም በነጻነት እመቤታችንን ማየት ጀመረ። በዛሬው ዕለት እመቤታችን ተገልጣ በጉልላቱ ላይ የምትታይበት ቀን ነው። ዛሬስ እኛ አይናችን ምን ያያል? ገንዘብ፣ ወርቅ ምንድነው የሚያየው? ሕፃናት ተውት ከበሮ። ምንድነው የሚያየው የኛ ልብ? ገንዘብ። ከኔ ጋር ናችሁ? ጨርሻለሁ። ምንድነው የምናየው? እመቤታችን ወደ ፍቅሯ ተመልሰን ወደ ምኗ እንወዳታለን አንወዳትም? በቃል ነው በልብ ነው? እስኪ በልብ የሆነ ያመስግናል። ስለዚህ ዛሬ ሌላው ደግሞ ያው የሉቃስ ወንጌል ምዕራፍ 24 ላይ ስናነብ ጌታችን ከሙታን ተለይቶ ከተነሳ በኋላ በዛሬው ቀን ልክ 40ኛው ቀን ላይ ዛሬ መታሰቢያው ነው ዕርገቱ። በ40ኛው ቀን ደቀ መዛሙርቱን ይዟቸው ወደ ቢታንያ ወጣ። ከዛ በኋላ ትእዛዝ ሰጣቸው። ከኔ ጋር ናችሁ? ምን ሰጣቸው? ትእዛዝ ሰጣቸው። ትእዛዙ ምንድነው? አንተ ሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ ኃይልን ከአርያም እስክልክላችሁ በኢየሩሳሌም በቤተ መቅደስ ቆዩ። ቤት ቆዩ። እስኪ ቤት እንቆይ። በቤተ መቅደስ ቆዩ። ዛሬ የጌታ ዕርገት የእመቤታችን የመገለጥ ዘመን አስተርእዮ የመገለጥ ቀን ነው ለእመቤታችን ለክርስቲያኖችና የእግዚአብሔር ልጆች። ለአባ ሕርያቆስ እመቤታችን ተገለጸች። ከዛ በኋላ እነሱ ክፉ ቢያስቡ አንተ ክፉ አታስብ፣ እነሱ ክፉ ቢያደርጉ አንተ ክፉ አታድርግ፣ በልቦና በጎ ነገር ተናገር፣ ልቦና የበጎ ነገር አውጣ በል ስትለው ሐሜቱን፣ ክፋቱን፣ ሐዘኑን ረስቶ ልቦና የበጎ ነገርን አወጣ። ማርያም ሆይ የሚበላውን የሚጠጣውን አስገኝተሽልናልና ማርያም ሆይ እንወድሻለን አለ። አዎ ጌታችን ኢየሱስ ክርስቶስም ሲናገር ስምሽን የጠራ እስኪ በሉ ይገርማል። የዘንድሮ ትንሣኤ ደግሞ አዎ ትንሣኤው የሚካኤል ሆሳዕና የአቡነ ገብረ መንፈስ ቅዱስ፣ ትንሣኤው የሚካኤል ዳግም ትንሣኤ ደግሞ የቅዱስ ገብርኤል። ሁሉንም እኮ ነካክቶናል። አያችሁ፣ የቅዱስ ገብርኤል ዳግም ትንሣኤ። ዕርገቱን ደግሞ የሚገርማችሁ የርክበ ካህናትን በኢየሱስ ወይም ደግሞ ቁስቋም ማርያም በምንልባት በ6 ዕርገቱን ደግሞ በ21 እውነት ኢትዮጵያ ዘንድሮ ሰላም ይመጣላት ይሆን? አዎ
እርገቱን በእናቱ ቀን አደረገ። ስለዚህ ይህን ያለ ጌታ ዛሬ እናትና ልጁ እንዳልተነጣጠሉ አውቀን የእመቤታችንን መገለጥ የጌታን ማድረግ አስበን እንድንማር ወይም እንድናውቅ ስምሽን የጠራ ዝክርሽን የዘከረ መታሰቢያሽን ያደረገ እምርልሻለሁ። ምን እልልሻለሁ? እስኪ እንማር ያለስ ማርያም ታስምረን በቃ ትበለን የሚል ብድግ ይበልና መጥቶ ያለውን በረከት ይስጥ። ለእመቤታችን መጥቶ ይስጥ በረከት። ስምሽን የጠራ ዝክርሽን የዘከረ የእመቤታችን ዝክር የሚዘክር ያለውን መጥቶ ማሪኝ እመቤቴ ማርያም ሆይ እንወድሻለን፣ ማርያም ሆይ እናከብርሻለን። ይኸው መጡ እንግዲህ 200ን 300ን ይዘው ማርያም ሆይ እንወድሻለን። ስም አልጠራም፣ 100 ብር 50 ብር አልልም። ምክንያቱም ይህ ትርፍ አይደለም። ትርፋችን እናንተ ናችሁ። የእመቤቴ ትርፍ እናንተ ልጆቿ፣ የጌታ ትርፎች እናንተ ልጆቹ ናችሁ። ሌላ አይደለም፣ ገንዘብ አይደለም ትርፉ። ስለዚህ ገንዘብ እኛ ሰራ ነው፣ እኛን መድኃኒዓለም ሰራን። ክብር ምስጋና ለአምላካችን ይሁን። በሉ ቶሎ ቶሎ እመቤቴ 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 እያለን የእመቤቴ ስም ሲጠራ እንግዲህ የሚናደድ አጋንንት ብቻ ነው። እኛ ደስ ብሎን ነው። እስኪ በደንብ ተነሱና ኑ ወደዚህ፣ አይዟችሁ፣ እስኪ ተባረኩ። ዛሬ እንኳን ቢቻል ደግሞ በዓሏ የምናከብረው ይመስለኛል ታኅሳስ 3 ይመስለኛል እመቤቴ ታደርሰን ወይም ሰኔ 21 ነው። አዎ ቅዳሴ ቤቷን የምናከብረው ከ3 ድንጋዮች ቤቷን የሰራበት ቀን ነው ሰኔ 21 የዛሬው። ስለዚህ መጣችሁ ተባረኩ፣ ስሟን እየጠራችሁ ማርያም ሆይ እንወድሻለን እንወድሻለን እልል እያለን እንወድሻለን 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 እያለን። አዎ እግዚአብሔር ይጠብቃችሁ፣ እመቤታችን ትስጣችሁ፣ ሕፃናቱንም ያሳድግልን። ለሕፃናቱም ላኩ 5 ብር 10 ብር አድርጋችሁ ነገ መስጠት ይማራሉ፣ መቀማት አይማሩ። አሁን ልጆቻችሁን ነጠላ ልብሳችሁ አምጡ፣ ነገ ራቆት መሄድ አይማሩ። ልጅ ሴቶቹንም ቀሚስ አልበሷቸው፣ ነገ የወንድ ልብስ ለብሰው ራቆታቸውን ከተማ አደባባይ አይወጡም። የእግዚአብሔር ልጆች ሁላችሁም ኑ ተብለ ጥላውን እንደው ብተው ችግር የለው። እመቤታችን ያለ ይምጣ ወደዚህ። አዎ እመቤታችን የልቦናችንን መሻት ትፈጽማለች። ኑ ባይኖራችሁም ኑና ተሳልማችሁ ባይኖራችሁ እኔ ላንቺ ገንዘብሽ ነኝ፣ እኔ ላንተ ገንዘብ ነኝ። አንተ እንደማትተፋኝ እንደማትተወኝ ጅራፍ ይዘህ እንደማታባረረኝ እንደ ባለስልጣን ቤት በር የማትዘጋብኝ ተናካሽ ውሻ አለ የማትለኝ አደገኛ አጥር ነው የማትለኝ አንተ ወደ ቤት የምታስገባኝ ንጹሕ የሆንክ አምላኬ አባቴ አንተ ነህ የምትሉ ኑና ስጡ። እመቤታችን ትጠብቃችሁ። ማን ትጠብቃችሁ? አትጠብቅም እንዴ? ታምናላችሁ? በሉ መጣችሁ ስጡ። እኔ ልመና አይደለም በረከት ነው። ስሟን የጠራ ዝክሯን የዘከረ አይቄሶ ልመና ነው መቼም የምትሉ እኛ እንለምንም። እመቤቴ ትለመናለች እንጂ አትለምንም። አዎ ስምሽን የጠራ ዝክርሽን ያደረገ አዎ ይታሰባል፣ መታሰቢያ ይሆንለታል፣ ፈጽሞ ሲኦልን አያይም ነው የተባለው እመቤታችንን። አካውንቱን ደግሞ ዛሬ ገንዘብ አይያዝም። አካውንቱ አለ ዛሬ ገንዘብ ቀርቷል እኮ አጭበርባሪው ቀሚውም አፍሳዡም አደንጋዡም ብዙ ስለሆነ ሞባይሉን ቢወስደውም ያው ብሩ ይቀራል። ገንዘቡን ግን ቢወስደው ከባድ ነው፣ ሞባይል መግዣ አይገኝምና ሞባይል ባንኪንጉን እንዲጠቀም አዎ ሞባይላችሁን አውጡ። አሁን ሞባይላችሁን አሁን ለእመቤታችን ነው፣ ለመላከ ገነት ፋኖስ አይደለም፣ ወይ ለጸሐፊው ወይ ለሰበካ ጉባኤው አይደለም። ለማን ነው የምንሰጠው? ምን ነው ዝም አላችሁ? ረበስማ የባሰማት ለካ ምን ነው ዝም አለ? አንደበት የሰራው ማን ነው? ለማን ነው የምንሰጠው? ኧረ ስሟን ጥሯት። ዛሬ እኮ ብዙ ሐሰተኞች ተነስተው ከእመቤታችን ሊያርቁን እኮ ነው። ስሟን ጥሯት እስኪ። ለማን ነው የምንሰጠው? እስኪ እመቤቴ ነው የምንሰጠው የምትሉ አመስግኗት። በእውነት ሲያመስግኗት አመስግኗት በእውነት። እንደዛ ገጠር እኮ ዝናብ ሲመታንም ተመስገን፣ ፀሐይ ሲመታንም ተመስገን። አዲስ አበባ ላይ ደግሞ ትንሽ ብልጭ ስትል ፀሐይ አቤት 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 ጥላ። ዝናብ ሲመጣ ማጉረምረም፣ ፀሐዩንም ሲሰጥ ማጉረምረም። ምን ቢሰጠን ነው የምናመሰግነው? የዛ የበሽተኛው ሰውዬ ቢጤ ሆነን እኮ በሽተኛውን ሰውዬ ልንገራችሁ፣ ከኔ ጋር ናችሁ? ልንገራችሁ። ሰውየው በጣም ቤተክርስቲያን መሄድ አይወድም እና ቤተክርስቲያን መሄድ አይወድም።
ቤተክርስቲያን አይሄድምና በቤተክርስቲያን ደግሞ ካህናቱ አዎ መድኃኒት ያውቃሉ። ሰው ሲታመም የሚድንበትን መድኃኒት ያውቃሉ። ከኔ ጋር ናችሁ? አዎ ሐኪም ቤት ሄደ፣ ገንዘቡን ጨረሰ። ቤተክርስቲያን መሄድ አይወድም። ከዕለታት በአንድ ቀን ግን ወደ ቤተክርስቲያን ሰዎች ይዘውት መጡና መዳን ትፈልጋለህ አሉት። አዎ አለ። መዳን ትፈልጋለህ? አዎ። እንግዲያውስ ድንገተኛ የሚባል ስራ አለና እሱን ቀጥቅጥና ተቀባው አሉት። ምን በልና ጸሎት ይደረግበታል። ምን በለው ተቀባው አሉት። እሺ አለ። ከዛ በኋላ እንደተባለው አደረገ። ምንም ሳንቲም ሳይከፍል። ከኔ ጋር ናችሁ? አደረገ። ሲቀባው ያጁ ላይ ያለው ቁስል እርግፍ ብሎ ወደቀለት። የዚያን ጊዜ ምንድነው የተባለው? እሱ ንገሩኝ እንጂ ምን አድርገው ነው የተባለው? ተቀባው ነው የተባለው። ተቀባ፣ ረገፈለት። መጨረሻ እንዲማ ከሆነ ተቀብቼው ከዳንኩኝ ዘላለም እንዳልታመም ደግሞ ብጠጣውስ አለና አሰበ። ከታዘዘው ውጪ ያንን አንስቶ ጥጥት ሲያደርግ አዎ ነፍስ ጭለጥ ብላ ወጣች። አያችሁ፣ በታዘዝ ነው በተነገረን ነገር መሄድ ይገባናል። ፀሐዩን የሰጠን ማን ነው? ብርዱን የሰጠን ማን ነው? ዝናቡን የሰጠን ማን ነው? እስኪ ተመስገን በሉ። ጥላችሁን ዝጉትና ተመስገን በሉ። አዎ ስንት ነው አካውንቱ? አይ ለመጻፍም ገና ነው መሰለኝ። እሺ የደውሩ አካውንት 1000 አይ እየጻፋችሁ ነው። አንድ ስንት 0 0 0 0 ስንት ሆነ? 1000 ማለት ነው 68 ቶሎ ቶሎ ነው ለመቤቴ ነው ለኔ አይደለም። 68 40 84 6 27 መጨረሻው መድኃኒዓለም ልጇ አያችሁ 1000 68 40 84 6 27 ንግድ ባንክ ነኝ። አባይ ባንክን ደግሞ ያዙ። አባይ ባንክን ያዙ። አዎ አባይ ባንክ A7 እንግሊዝኛ ነው። ካፒታሉ ስሞል አይደለም፣ ካፒታሉ ነው። ስሞል ሌተር እንዳታረግ። A76 ብላችሁ 76 11 አሁንም 11 06 25 83 83 115 እደግመዋለሁ። ካፒታል ኤ ስሞል አይደለም ብያለሁ። ካፒታል ኤ 76 11 06 25 83 115 የዚህ ደብሮ ነው። የአባ የቄስ የመላከ ገነት አይደለም። ስለዚህ እግዚአብሔር አምላክ ባወጣችሁበት ይተካላችሁ፣ እመቤታችን ትስጣችሁ። እስኪ ደግሞ እኔ በመስሪያ ቤት ለእመቤቴ አስተባብሬ ጓደኞቼ 1 ብርም 10 ብርም ይዤ እመጣለሁ የሚል ይምጣ እስከ ወደዚህ። አዎ እኔ አስተባብሬ እመጣለሁ፣ ማስተባበሪያ እፈልጋለሁ የሚል የደብሩ ማህተር ያለበት ፊርማ ያለበት እፈልጋለሁ። ብድግ በመረተው ስንት ቁጭ ብለው ይቀርባሉ እኮ ስንቶች ቁጭ ብለው ይቀርባሉ። በመተት የታሰሩ አዎ፣ ባጋንንት የታሰሩ፣ በጠንቋይ የታሰሩ፣ በቃልቻ የታሰሩ ስንቷል። እኛ ብድግ በሉ በልመና ለእመቤታችን ቆመን ጤናችን እንዲሰጠን ፈቃድ ያሆንልን።
የግብፅ በረሃ ላይ የቆመችበት እግሯ፣ አዎ በሰሜኑ ክፍላችን በኢትዮጵያ ሀገራችን የቆመችበት የተንከራተተችበት እግሯ፣ እሱን ግን አላሰብንም። እኛ ቁጭ ብለናል። እሷ ቆማ ታለቅሳለች፣ እኛ እዛው ላይ ነን። እግዚአብሔር ከዛ ያድነን። የምንበሳጨው በቃ በስም ብቻ ነው። ኧረ እባካችሁ ብድግ በሉና ተባረኩ። ዛሬ እኮ ነው የምትለመኑት። ነገ ከአፈራም ከአልጋ አንስቶ መሬት የሚያስተኛው ልጅ አለ። አዎ ኑ የተስፋ ሰነድ ይኸው እናታችን አንድ ወሰዱ። ማነው እሱ? ወለተ ማርያም አንድ የተስፋ ሰነድ ወስደዋል። እቺ ናት ያለችው። እንጨርሳት በቃ። እቺን ከጨረስን ይበቃኛል እኔ። አዎ ወለተ ማርያም አንድ የተስፋ ሰነድ በእውነት እኔ ያንቺ ማነው ስም? ወለተ ማርያም። ሁለት የማርያም ልጆች ይኸው ስም መዝግቡ። በዚህ ይኸው ሌላ ወስዳለች። ኧረ እልል በሉና መስግኑ። ተው አስተባብሮ ሊያመጡ እና በዚህ አሁን ሌላስ ማን? የማርያም ወዳጅ ግቢዋ ይመር ቤቷ ይሰራ። እዚህ ጫጫውታ ውስጥ እመቤታችን የእሷን ድምፅ እንስማ የሚል አዎ። ስለዚህ እመቤታችን ነው። ማንም ይወስድ የሚወስድ የለም። ንስ ወደዚህ ጠጋ ጠጋ በሉ። እመቤታችን እንወድሻለን ያላችሁ ነው ወደዚህ ጠጋ በሉ። የተስፋ ሰነድ ውሰዱ። አቤት የለም ሰው እመቤታችን ትስጣችሁ፣ አላስጨንቃችሁም። እመቤታችን ሆይ እርስ በራሳችን እንድንዋደድ አንቺ እጅን እመቤታችን ሆይ እንወድሻለን። ወስብሐት ለእግዚአብሔር። ይቆያል። እሺ ቃሎት ያሰማልን። እልል ብላችሁ እስኪ አመስግኗቸው። ያንሳል፣ በጣም ያንሳል። አሁን ዕድለኞች ነን። አንደበትና ቃል እግዚአብሔር እንደዚህ ሲስማማ በጣፈጠ ሁኔታ ለእኛም ትምህርቱ ይገባናል ማለት ነው። እልል ብላችሁ እስኪ አመስግኗቸው። ወደማ ቃሎት ያሰማልን፣ ቃሎት ያሰማልን።